ክቡራና ክቡራት አድማጭ ተመልካቾቻችን ዕለታዊ አጫጭር መረጃዎችን እንደሚከተለው እናቀርባለን። የብልጽግና ጄኔራሎችን ጭኖ ሲበር በነበረ አንቶኖቭ የጦር አይሮፕላን ላይ ፋኖ ጥቃት ሰነዘረ። በአፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮር ክንፍ የሆነችው እሸት ክፍለ ጦር ጄኔራሎችና የብልጽግና ተላላኪ የሲቪል አመራሮችን አሳፍረው ሲበር በነበረ አንቶኖቭ ላይ ጥቃት መሰንዘሯ ተረጋግጧል። ይህ የሆነው ጄኔራሎቹና የሲቪል አመራሮቹ ከሰቆጣ ከተማ ቆይተው ወደ ላሊበላ ኤርፖርት ሽምሸሃ ቀበሌ ለመግባት በሁለት ክፍለ ጦር ታጅበው እየመጡ እያለ በኃይሉ ከበደ ክፍለ ጦር እየተገረፉ እንደምንም ኤርፖርት ላይ ቢደርሱም እሸት ክፍለ ጦር በኤርፖርቱ አካባቢ ሞቅ ያለ አቀባበል አድርጋላቸዋለች። ጄኔራሎቹን ጭኖ የነበረው አንቶኖቭ በመጀመሪያው በረራ ትንኮሳ ሲደረግበት አቅጣጫውን ስቶ የበረረ ሲሆን በድጋሜ ተመልሶ ኤርፖርቱ ጋር ያረፈ ቢሆንም በሁለተኛው በረራ በከባድ መሳሪያ እገዛ እንደምንም ብሎ ያለፈ ሲሆን እግረኛ ሰራዊቱ ከከባድ መሳሪያው በተጨማሪ በሶስት አቅጣጫ ቢዘረጋም በአንደኛው አቅጣጫ ዘርግቶ የነበረውን ግትልትል ሰራዊት በተለምዶ ሳይና በር ላይ እምሽክ ተደርጎ ተበልቷል ብለዋል። ትንቅንቁም በዛሬው ዕለት በትናንትናው ዕለት የካቲት 2 2018 የተደረገ ሲሆን ብዛት ያለው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። እሸት ክፍለ ጦር ከላሊበላ ኤርፖርት ሽምሸሃ ቀበሌ በ10 ኪሎ ሜትር ርቀት ላይ የምትገኝ ክፍለ ጦር መሆኗን አይዘነጋም። በመጨረሻም የእሸት ክፍለ ጦር ወታደራዊ አዛዥ መቶ አለቃ በሪሁን ደምሌም የአብይ አህመድ አፈቀላጤዎች በቅርቡ ከቱርክ እና ከአረብ አገር በኪራይ በመጡ ድሮን እና ጀቶች በአየር ኃይል 9ኛ ዓመት ላይ ትርኢት ሲያሳዩ ሰማዩ የኛ ነው ያሉ ቢሆንም ሰማዩ ምድሩም የናንተ ሳይሆን የኛ ነው ሲል ተናግሯል። የመረጃውን ያደረሰን የምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን ነው። ወደ ቀጣዩ መረጃ ስንሄድ የብልጽግና ስርዓት ያሰለጠናቸው ሽፍቶችን የማጽዳት ዘመቻው ተጠናክሮ መቀጠሉ እየተነገረ ነው። የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቃኝ የህዝብ ሰላም የሚነሱ ጸረ አማራዎችን ደምስሳለች። በፋኖነት ስም ብልጽግና ባሰማራቸው ዘራፊና ገዳይ ቡድኖች ላይ የደጋው መብረቅ ኮር ቃኝ የማያዳግም እርምጃ መውሰዷን ተነግሯል። የአማራ ህዝብ ትግል ህዝባዊ ቅቡልነት እንዳይኖረው በፋኖ ስም ጠላት ብልጽግና በዘረፋና በንጹሐን ግድያና እገታ ያሰማራቸው የጠላት አንጃዎች ላይ ከበባ በመፈጸም የሽፍቶቹ መሪ 5ቱን ግብረ አበሮቹን ጨምሮ ሲደመሰሱ ቀሪዎቹ ተማርከዋል። በዋድላ ወረዳ በተለያዩ ቀበሌዎች ከጠላት ጋር ሆነው ብልጽግና ጋር ሆነው እየተናበቡ ህዝቡን ሲዘርፉና ሲያሰቃዩ የከረሙ ኃይሎች መሆናቸውን ይታወቃል። በመጨረሻም ያዘጋጀነው የአደረጃጀት ዜና ነው። ክቡራና ክቡራት፣ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 2 የሥራ አስፈጻሚ ኮሚቴ አባላት ለበርካታ ቀናት ባደረገው አስቸኳይ ስብሰባ የኮርና ክፍለ ጦር ስያሜ በመቀየር እንዲሁም የአመራር መተካካትና አጠቃላይ ግምገማ አድርጓል። በመሆኑም የበፊት ስሙ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 2 የነበረውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 102ኛ ኮር በማለት ተቀይሯል። ምኒልክ ዕዝ 102ኛ ኮር እንዲሁም በስሩ የሚገኙትን ሁሉንም ክፍለ ጦሮች በሰሩት ጀብድ መሰረት የስም ስያሜ ሰጥቷል። ዞብላምባ ክፍለ ጦርን 12ኛ ክፍለ ጦር፣ ካላኮርማ ክፍለ ጦርን 49ኛ ክፍለ ጦር፣ ታጠቅ ክፍለ ጦር ዲቢና ወርቄ ባለሽርጡ ብርጌድ እና የኮር ሜካናይዝድ በአንድ
ላይ በመበወዝ 65ኛ ክፍለ ጦር በሚል ተሰይመዋል። በመጨረሻም አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ የ102ኛ ኮር በዘመቻ አርበኛ አደም አሊ አባናደው የነበሩ ጠንካራና ደካማ ጎን በመለየት ለወደፊት ለሚሰራቸው ተግባር ጥልቅ ግለ ሂስ ግምገማ በማድረግ በቀን 28/05/2018 ዓ.ም አዳዲስ የሥራ ኃላፊነትና የአመራር ሽግሽግ በአዲሱ የአደረጃጀት ሪፎርም በሚከተለው መልኩ ሰርቷል። በመሆኑም አንደኛ፣ ዋና ሰብሳቢ አርበኛ ረዳ ውበቱ ወይንም አባ አዝመራው፣ ወታደራዊ አዛዥ አርበኛ ጌታቸው መልኩ፣ ምክትል ወታደራዊ አዛዥ አርበኛ ዘውዱ ዳርጌ፣ ወታደራዊ አማካሪ አርበኛ እንድሪያስ ሽፈራው፣ ዘመቻ መምሪያ ዋሴ ጫኔ፣ ምክትል ዘመቻ መምሪያ አርበኛ በላይ መንግስቱ፣ ወታደራዊ አስተዳደር አርበኛ ፈለቀ ደጉ፣ የሰው ኃይል አስተዳደር አርበኛ መምህር ሞላ ዝናቤ፣ የጤና መምሪያ አርበኛ ተስፋዬ ታደሰ፣ የፋይናንስ ኃላፊ አርበኛ አለሙ ፈንቴ፣ ምክትል ፋይናንስ አርበኛ ምስጋን ታደሰ፣ የፖለቲካ መምሪያ አርበኛ ሻምበል አሊ፣ የህዝብ አስተዳደር አርበኛ ሳሙኤል ሞገስ፣ የህዝብ ግንኙነት አርበኛ መምህር አታሎ ሙልጌታ፣ ሀብት አፈላለጊ አርበኛ ሀብቴ ዘውዱ፣ መረጃና ደህንነት ስሙ ያልተጠቀሰ፣ ስልጠና መምሪያ አርበኛ መቶ አለቃ ሲሳይ መንግስቴ፣ አማካሪና ጸሐፊ አርበኛ ባዬ ዝናቤ፣ የህግ መምሪያ አርበኛ መስፍን አያሌው፣ ሎጂስቲክስ መምሪያ አርበኛ ዝናቤ በሪሁን፣ ኦርዲናንስ አርበኛ ፈንታቢል ደርሶ፣ ምክትል ኦርዲናንስ አርበኛ አንዱ ዓለም አዲሴ ሆነው የተሾሙ መሆናቸው ተገልጧል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የምስራቅ አማራ ቀጠና ምኒልክ እዝ 102ኛ ኮር የህዝብ ግንኙነት አርበኛ መምህር አታለው ሙልጌታ በየካቲት 2 2018 መግለጫውን አውጥተዋል። ክቡራና ክቡራት ለዛሬ ያዘጋጀንላችሁ እነዚህ መረጃዎች ሲሆኑ ላይክ፣ ሼር፣ ሳብስክራይብ በማድረግ ተቋማችን ሚዲያችንን እንድታስተዋውቁልን እንድታበረታቱን በአክብሮት እንጠይቃለን። እናመሰግናለን። ቸር ዋሉልን።